ፓሪስ ሰን ዠርማ በመለያ ምት አርሰናልን 4-3 ማሸነፉን ተከትሎ በቻምፒየንስ ሊግ በዘንድሮ ዓመት በውድድሩና በፍጻሜው ጨዋታ የተመዘገቡ ዋና ዋና ቁጥሮችና እውነታዎችን እንመልከት። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ወደ መለያ ምቶች ሲያመራ ከ10 ዓመታት በኋላ ለመጀመሪያ ጊዜ ሆኗል። በ2015-16 ሪያል ማድሪድ በመለያ ምቶች አትሌቲኮ ማድሪድን 5-3 ያሸነፈበት የመጨረሻው የፍጻሜ ጨዋታ ነበር ወደ መለያ ምት ያመራ። ፓሪስ ሰን ዠርማ በቻምፒየንስ ሊግ የውድድር ዘመን የሀገር ውስጥ ሊግና የቻምፒየንስ ሊግ ዋንጫን በተከታታይ 2 ጊዜ በማሸነፍ የመጀመሪያው ክለብ ሆኗል። የቻምፒየንስ ሊግ የውድድር ስያሜ ዩሮፒያን ካፕ በሚባልበት ዘመን ሪያል ማድሪድ በ1956ና 57 እንዲሁም በ1957ና 58፣ አያክስ አምስተርዳም በ1971 72 እና በ1972 73 በተከታታይ የሊግና የአውሮፓ ሻምፒዮን ሆነዋል። ፓሪስ ሰን ዠርመን በቻምፒየንስ ሊግ ታሪክ በአንድ የውድድር ዘመን ከፍተኛ የሆነ 45 ጎሎችን በማስቆጠር በ1999-2000 የውድድር ዘመን ባርሰሎና ያስመዘገበውን የጎል ሪከርድ ተጋርቷል። ፓሪስ ሰን ዠርመን በባለፈው ዓመት የፍጻሜ ጨዋታ ላይ ቋሚ ተሰላፊ የነበሩ 10 የሜዳ ላይ ተጫዋቾችን በዘንድሮ ፍጻሜ በቋሚነት አሰልፏል። በፓሪስ ሰን ዠርመን በኩል ባለፈው ዓመት በፍጻሜው ከነበረው ምርጥ 11 የሌለው ግብ ጠባቂው ጂያን ሉጂ ዶናሩማ ብቻ ነው። ሪያል ማድሪድ በ2017 እና በ2018 ፍጻሜ በተመሳሳይ 10 የሜዳ ላይ ተጫዋቾችን ካሰለፈ ወዲህ በውድድሩ ታሪክ የፓሪስ ሰን ዠርመን ሁለተኛው ሆኗል። አሰልጣኝ ሉዊስ ኤንሪኬ የአውሮፓ ቻምፒየንስ ሊግ ዋንጫን 3 ጊዜ በማሸነፍ ከሊቨርፑሉ አሰልጣኝ ቦብ ፔስሌክ፣ ፔፕ ጓርዲዮላ እና ዚነዲን ዚዳን ጋር እኩል ሆኗል። ካርሎ አንቼሎቲ የቻምፒየንስ ሊግ ዋንጫን 5 ጊዜ በማሸነፍ ቀዳሚው አሰልጣኝ ናቸው። ኤንሪኬ ከባርሰሎና ጋር በ2015 ከፓሪስ ሰን ዠርመን ጋር ደግሞ በ2025 እና 2026 ለ3 ጊዜ የቻምፒየንስ ሊግ ዋንጫ አሸናፊ ሆነዋል። በአውሮፓ ቻምፒየንስ ሊግ ፍጻሜ የተሳተፈባቸውን 3 ጨዋታዎች በሙሉ ያሸነፈው አሰልጣኝ ሉዊስ ኤንሪኬ ከዚነዲን ዚዳን ቀጥሎ ዋንጫውን በተከታታይ 2 ጊዜ በማሸነፍ የመጀመሪያው አሰልጣኝ መሆን ችሏል። አርሰናል በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በመጀመሪያ አጋማሽ 69 የተሳኩ ኳሶችን ብቻ በመቀባበል በውድድሩ ታሪክ ዝቅተኛውን የኳስ ቅብብል ያስመዘገበ ክለብ ሆኗል። በፍጻሜ ጨዋታ አርሰናል በ120 ደቂቃዎች 24.7 በመቶ የኳስ ቁጥጥር ነበረው። ይህም በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ከ2003-4 ወዲህ የተመዘገበ ትንሹ የኳስ ቁጥጥር ድርሻ ሆኗል። በአሰልጣኝ ሚኬል አርቴታ መሪነትም አርሰናል ሜዳ ውስጥ 11 ተጫዋቾች እያሉት ያስመዘገበው ትንሹ የኳስ ቁጥጥር ድርሻ ሆኗል። ፓሪስ ሰን ዠርመን በቻምፒየንስ ሊግ የፍጻሜ ጨዋታ 75.3 በመቶ የኳስ ቁጥጥር በማስመዝገብ ሪከርድ መመዝገብ ከጀመረበት ከ2003-4 የውድድር ዘመን ወዲህ የመጀመሪያው ክለብ ሆኖ ተመዝግቧል። የመሃል ተከላካዩ ጋብሪኤል ማጋሌሽ በአርሰናል የፍጹም ቅጣት ምት መቶ አያውቅም ነበር። ትላንትና በፍጻሜው ለመጀመሪያ ጊዜ መቶ ሳይጠቀም ቀርቷል። ካይ ሃቨርትዝ በአውሮፓ ቻምፒየንስ ሊግ ፍጻሜ ለሁለት የተለያዩ ክለቦች ጎል በማስቆጠር በታሪክ ሶስተኛው ተጫዋች ሆኗል። ጀርመናዊ ኮከብ ለቼልሲና አርሰናል፣ ክርስቲያኖ ሮናልዶ ለማንቸስተር ዩናይትድ እና ሪያል ማድሪድ እንዲሁም ማሪዮ ማንዙኪች ለዩቬንቱስ እና ባየር ሚኒክ ለሁለት የተለያዩ ክለቦች ጎል ያስቆጠሩ ተጫዋቾች ናቸው። የአርሰናሉ ማይልስ ሌዊስ ስኬሊ በ19 ዓመት ከ246 ቀናት በቻምፒየንስ ሊግ የፍጻሜ ጨዋታ ላይ በመሰለፍ ሁለተኛው በእድሜ ትንሹ እንግሊዛዊ ተጫዋች ሆኗል። የሊቨርፑሉ ትሬንት አሌክሳንደር አርኖልድ በ19 ዓመት ከ231 ቀናት በ2018 የፍጻሜ ጨዋታ ላይ በመሰለፍ ቀዳሚው እንግሊዛዊ ወጣት ተጫዋች ነው። አርሰናል በዘንድሮው የአውሮፓ ቻምፒየንስ ሊግ የውድድር ዘመን ለ42 ደቂቃ ከ48 ሰከንዶች ብቻ ተመርቷል። በውድድሩም በጨዋታ ለብዙ ደቂቃዎች ባለመመራት ቀዳሚው ክለብ ሆኖ አጠናቋል። አርሰናል በዘንድሮ ዓመት በሁሉም ውድድሮች ከ46 ዓመታት በኋላ 63 ጨዋታዎችን ያደረገበት ሆኗል። ከ70 ዓመት በፊት በ1979/80 የውድድር ዓመት መድፈኞቹ ሪከርድ የሆነ 70 ጨዋታዎችን አከናውነዋል። በመጨረሻም አርሰናል በአውሮፓ ቻምፒየንስ ሊግ ታሪክ 226 ጨዋታዎችን አከናውኗል። ነገር ግን ዋንጫውን ባለማሸነፍ ቀዳሚው ክለብ ሆኖ ቀጥሏል።